በ2013 ዓመተ ምህረት የትምህርት ዘመን የመሰናዶ ትምህርታችሁን በማጠናቀቅ በጅማ ዩኒቨርሲቲ ለተመደባችሁ አዲስ ገቢ መደበኛ ተማሪዎች በሙሉ ከሰኔ 13 እስከ 23 2013 ዓመተ ምህረት ባሉት ቀናት ካላችሁበት በመሆን ወደ apps.ju.edu.et የድረገጽ አድራሻ ገብታችሁ መመዝገብና በዩኒቨርሲቲው የተመደባችሁበትን ካምፓስ የመኝታ ቤት ቁጥርና ሌሎች ዝርዝር መረጃዎችን ማግኘት የምትችሉ መሆኑን እየገለጽን ሰኔ 24 እና 25 2013 ዓመተ ምህረት ደግሞ በተመደባችሁባቸው ካምፓሶች በአካል ተገኝታችሁ ሪፖርት በማድረግ ትምህርታችሁን እንድትጀምሩ እናስታውቃለን። ማሳሰቢያ፣ በ2012 ዓመተ ምህረት የአንደኛ ዓመት ተማሪ የነበራችሁና የአንደኛ ሴሚስተር ትምህርታችሁን ሳታጠናቅቁ ያቋረጣችሁ ተማሪዎች ምዝገባችሁ በተመሳሳይ ሰኔ 24 እና 25 2013 ዓመተ ምህረት የሚፈጸም መሆኑን አውቃችሁ በዕለቱ ትምህርታችሁን በምትከታተሉባቸው ካምፓሶች ሪፖርት እንድታደርጉ እናሳስባለን። የጅማ ዩኒቨርሲቲ ሬጅስትራር ጽሕፈት ቤት